ተወዳጅ ወንድሜ እስቲ አንድ ጥያቄ ልጠይቅህ። ስንት ጊዜ ሰይጣን እውነት ታውቃለህ? እኔን ከጠየቀኝ መልስ የሚሆነው በሕይወት ዘመኔ ሙሉ እሱን ያልመሰልኩበት ጊዜ የለም የሚል ነው። ግራ ገባ እንዴ? ሰይጣን መሆን ምን እንደሆነ ላሳይህ መሰለኝ። ይህንን ኃይለ ቃል አንብበው። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገሥጸው ጀመር። ማቴዎስ ምዕራፍ 16 ቁጥር 22። ምን አስተዋልክ? ተው እንጂ ተወዳጁ፣ ስምዖን ጴጥሮስ ጌታችንን ወስዶ ሊገሥጸው እንደጀመረ አላስተዋልክም? ተመልከት፣ ጌታችን አይደለም ጴጥሮስን ወስዶ መገሠጽ የጀመረው፣ ጴጥሮስ ነው ጌታችንን ወስዶ ሊገሥጸው የጀመረው። እንዴት ይደንቅ! ፍጡር ፈጣሪውን፣ ተማሪ መምህሩን፣ ታካሚ ሐኪሙን ሊመክረው ይቻለዋልን? አይገርምም? ጴጥሮስ እግዚአብሔርን ሊገሥጸው ጀመረ። ልክ እንደኔና እንዳንተ ማለት ነው። ወዳጄ፣ ስንት ጊዜ ነው ጌታችንን ተው ጌታ ሆይ፣ ይህ ነገር አይሁንብን፣ እጠፋለሁ፣ እጎዳለሁ፣ ይህ ነገርማ ከቶ አይደረግ፣ እሞትብሃለሁ ያልነው። ከዚያም ስንከፋ ደግሞ እንደኔ አይነት ፈጣሪ አይድረስብህ ብለን በምንፍቅና ስብከት የረገምነው ስንት ጊዜ ነው? በሕይወት ሊሆን ያለውን ነገር አይሁን ብለን የተቃወምነው ስንት ጊዜ ነው? ጌታችን ሊያስችለን የተዘጋጀውን እኛ አልችልም ያልነው። ካንተ የዘላለም ርስት የኛ የዛሬ ርጋፊ አበባ ይሻለናል ብለን ስንት ጊዜ ነው በራችንን የዘጋንበት? ስንት ጊዜ ነው ጌታ ስኬትን በውድቀት ወረቀት ጠቅልሎ ሲሰጠን አንቀበልም ብለን የሸሸነው? ስንት ጊዜ ነው ጌታችንን አይ አንተ እኮ ያልገባ ነገር አለ ብለን ልንገሥጸው የሞከርነ? ስንት ጊዜ ነው በድኩም ልባችን ጌታችን ልንገሥጽ የተነሳነው? ወዳጄ፣ እስኪ ራስህን ጠይቀው። መቼ ይሆን በፍጹም ዝምታ የእግዚአብሔር አሰራር በሕይወት ላይ እንዲከናወን የምትፈቅደው? አስተውል። ጌታን መገሠጽ የጀመርን ጊዜ ያኔ ሰይጣንን በጥቂቱ ሳይሆን ሙሉ በሙሉ እንመስለዋለን። እንደሱ የእግዚአብሔር ሐሳብ ማሰብ ያቅተናል። ጌታችንም እንዲህ ብሎ ይገሥጸናል። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛልና አለው። ማቴዎስ ምዕራፍ 16 ቁጥር 23። የተወደዳችሁ የእግዚአብሔር ቤተሰቦች ሆይ፣ እኛ ከብናየው ዛሬ ክርስቶስ የሚያውቅልን ዘላለም ይሻለናል። በብልጭልጭ ከተጌጠ የሲኦል ደጅ ይልቅ የሚያደክም የመንግሥቱ መዳረሻ ይቀርበናል። እናስተውል። ከስሜት ብኩነት የመነጨ ያውን ደስታችን ለነገ ለቅሷችን መንገድ ጠራጊ ሊሆን ይችላልና በሚያልፍ ደስታ የማያልፍ እግዚአብሔርን እንዳናጣው እንጠንቀቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።